እሺ አሜሪካ ኢራን ላይ የምታደርገው ጥቃት ሰዓቱ እየደረሰ ያለ ይመስላል። ስትራይክ ግሩፖቿ፣ ዲስቴሮቿ ሁሉ ነገሮች በቦታቸው ደርሰዋል አሁን ላይ እና እኔ አሜሪካ ኢራን ላይ ሾክ ኤንድ አው በሚባል ሚሊታሪ ታክቲክ የምታጠቃት እየመሰለኝ ነው የመጀመሪያው ላይ ማለት ነው። የኢራንን ሞራል ለመስበር ማለት ነውና ይሄ ሚሊታሪ ታክቲክ ምን ማለት እንደሆነ ልንገራችሁ። በ1996 ነው ጄምስ ፒሪድ በተባለ የአሜሪካን ወታደር ኢንቨንት የተደረገው ይሄ ነገር ምንድነው አላማው ወይም ደግሞ እንዴት ነው መሰላችሁ የሚሰራው እጅግ በጣም ከፍተኛ የሆነ ፋየር ፓወርን በመጠቀም እና ደግሞ ሁሉንም ጥቃቶች ኦልሞስት ሳይመልቴኒየስሊ ወይም ደግሞ በተመሳሳይ ሰዓት እንዲሁ ደግሞ በጣም ወሳኝ በተባሉ ቦታዎች ላይ እጅግ ከፍተኛ የሆነ ፓወርን አንድ ጊዜ ጥቃት ማድረግ ማለት ነው። ይሄ ምን እንደማለት ነው? ሳይኮሎጂካል ፓራላይሲስ ይሉታል የሚሊታሪ አናሊስቶች እና አላት ወይም ደግሞ ያ አገር ሪዚስት የማድረግ ፍላጎት እንዳይኖረው ከፍተኛ የሆነ የሞራል ስብራት ለማድረስ ማለት ነውና ይሄ ቀስ በቀስ ኢነሚን ግራይንድ ዳውን ከማድረግ ዛሬ ይሄንን ወይ ደግሞ የሆነ ሳል ላይ አንድ ቦታዎችን ከዛ በላይ የተወሰኑ ቦታዎችን ምናምን ከማድረግ ይልቅ እጅግ በጣም ብዙ ቦታዎችን በተመሳሳይ ሰዓት እጅግ በጣም ከፍተኛ በሆነ ኃይል መምታት ማለት ነውና ሞራል የኢነሚን ሞራል ለመስበር ነው የሚያገለግለው ወይም ሳይኮሎጂካል ፓራላይሲስ ውስጥ ለመክተት ማለት ነው። አንዴን ለምሳሌ ትልቁ ምሳሌው አሁን ሾክ ነው ሲባል ትልቋ አገር ምሳሌ የምትሆነው ኢራቅ ናት። 2003 ላይ አሜሪካ ኢራቅን በወረረችበት ጊዜ ሾክ ነው ሚሊታሪ ታክቲክ የተጠቀመችው ራፒድ ዶሚናንስ ይባላል ኦፊሻሊ በነገራችን ላይ ስሙ ራፒድ ዶሚናንስ ነው የሚባለውና እጅግ የሚያስፈራ ኃይል ነበር የተጠቀመችው። የሚመቱት በዚህ ጊዜ ምኖች ናቸው ኮሙኒኬሽን ሲስተሞች በተለይ አርሚ ራሱን ጠላት ራሱን እንዳያዘጋጅ እንዳይነጋገር ኮኦርዲኔት እንዳያደርግ እነዚህ ኮሙኒኬሽን ሲስተሞች ይመታሉ። ኢቭን በነገራችን ላይ ሚሊታሪ ያልሆኑ ከውትድርና ተቋማት ጋር ያልተገናኙ ተቋማት ራሱ በብዙ ጥቃት ይደርስባቸው ይችላል። በተለይ ቴሌ አገሪቱን ጨለማ ለማድረግ ግድቦች ሊመቱ ይችላሉ። ሌሎች በቃ ቁልፍ የምግብ ፕሮዳክሽን ሳይቶች ሊመቱ ይችላሉና ብዙ ክሪቲሳይዝም ያለበት ይሄ ነገር ለዚህ ነው ከሂውማን ራይት ምናምን ኢሰብአዊ ነው ተብሎ ክሪቲሳይዝ ሰጥቷል ብዙ ጊዜና እንደዚህ አይነት ታክቲክን በማድረግ የጠላትን ሞራል ለመስበር ሊሞክሩ ይችላሉ። አሁን ኢራን ላይ ቤተመንግስቱን መንግስት የሚጠቀምባቸው መስሪያ ቤቶችን ከነዚህ ዋናው የሚሊታሪ ቁልፍ ቦታዎች በተለየ እነሱ ኦብቪየስሊ መመታታቸው አይቀርም፣ ግን ከዛ ውጪ እነዚህን ቴሌኮሙኒኬሽን ሴንተሮችን ታወሮችን ብዙ ነገሮችን በአንድ ጊዜ በተመሳሳይ ሰዓት በከፍተኛ ኃይል ለመምታት ይሞክራሉ ብዬ አስባለሁና እኔ እስኪ የሚፈጠረውን ግን እናያለን።